ሰላም እንደምሰነበታችሁ ውድ ተመልካቾቻችን የዕለቱን ዜናዎች ይዤላችሁ ቀረብኩትን እምነት ቢኒያም ነኝ አብራችሁን ቆዩ የቅድመ መደበኛ ተመራቂ ተማሪዎች ሚያዝያ 19 ቀን 2018 ዓ.ም በፍሬንድሺፕ ቁጥር 1 ግቢ የፎቶ ፕሮግራማቸውን እንደሚያካሂዱ የተገለጸ ሲሆን በእለቱ ሁሉም ተማሪዎች ከመማሪያ ክፍላቸው ተሰብስበው በአንድ ላይ እንደሚጓዙ ርዕሰ መምህርቷ አያይዘው ተናግረዋል። ልብ ላይ ተተክሎ በመንደሩ ሁሉ ላይ ተስሎ የማይለቅ ትዝታ ቀለሙ አይጣዕሙ አይህመሙ አቅሜን ሁሉ የጨረሰው የትዝታ ልቤን አረሰው። የሶስተኛው ሩብ ሰነድ ትምህርት ማጠቃለያ ፈተና በያዝነው ሳምንት በተሳካ ሁኔታ ተካሂዷል። የልዩ ፍላጎት መምህራን የንግግር ክህሎት ማሳደግ በሚል ርዕስ የስፒች ቴራፒ ስልጠና በሳይኮሎጂ ካውንስሊንግ ባለሙያ በሆኑት አቶ ደበበ ስልጠና መውሰዳቸው የዲፓርትመንቱ ተጠሪ ተናግረዋል። ከዜናዎቹ ጋር እኔ እምነት ቢኒያም ነበርኩኝ። እስከ ሳምንት ቸር ሰንብቱ።